ሰላም የሀገሬ ልጆች ደህና ናችሁ? እንዴት ናችሁ? ሁሉ ሰላም ነው ወይ? እንግዲህ ከኋላ እንደምታዩት ቤቴ እዚህ ደርሷል ማለት ነው። ላሳያችሁ ብዬ ነው። ሁላችሁ ይሄን ሸፋፍኛለሁ በደንብ አቧራ እንዳይነካው ብዬ። ይሄውና ኪችን ይሄን መስላል ማለት ነው። ሁላችሁ የጋዙ የምኑ በቃ እዛ ጋ ነው የሚሆነው ማለት ነው። ስቶቬ እዚህ ጋ ነው የሚሆነው። ኦፕን ነው የሚሆነው ማለት ነው። ኦፕን ኪችን ነው የሚሆነው እና ቤቴ ቅልቅል ብሏል ማለት ነው። ይሄ እንደገና ቆንጆ ሆኖ ይሰራል። ይሄ ፍሎሩ እና ምን ይመስላችኋል የሀገሬ ልጆች? እና በጣም አሪፍ ነው የሆነው። እዚህ ላይ ሌላ ፍሎር ይገባበታል ማለት ነው። እና ይኸውት እንትን ሁሉ ይቀያየራል፣ ላይት ሁሉ ይቀየራል። ይሄ እና እንዴት አያችሁት? ይሄ ኤሌክትሪክ እዚህ ጋር እስከዚህ ድረስ ነው። ፍሪጅ በዚህ በኩል ነው የሚሆነው። ነገር ልጆች እንደዚህ ሆነላችኋለሁ እና እንዴት እንደምኖር ላሳያችሁ። ታች ቤት እዚህ ጋር ሌላ ቢም የሚባለው ከተውበታል ሁላችሁ። ይሄ ይሰራል ማለት ነው። ነገር ይሰራሉ ማለት ነው። እንዴት ነው ያለውት? እና ይሄ ግን ይቀየራል ላይቱ ሁላችሁ። እስካሁን አላነሳሁትም አቧራው እንዳይነካው ብዬ ሶፋውን ማለት ነው። ሰታችን ላይ አሳያችሁ። ብርቁስቁሴ ወጥቷል፣ ብርቁስቁሴ ወጥቷል። እንዴት እንደሚያስቸግር ብታዩ። ያው እንግዲህ ልጆቼ ጋር ባለቤቴ ጋር እዚህ ያሳለፍነው ቡና እዚህ ጋር እያፈላን። ያው ታች ቤት መኖሩ ጥቅሙ ይሄ ነው። ልጆቻችሁ ጋር አርት ይወዳሉ ልጆቼ። እቃቸው ወጥቷላችኋለሁ። እንደዚህ ሰዓቴን እዛ ጋር አድርጌ ለልጆቼ ትምህርት ቤት ስለሚሄዱ እዚህ ነው ያሳለፍነው በደንብ። እዚህ ውስጥ ቃይ ነው ያለው እንዳለ ቃይን እዚህ ነው ያደረኩት። በደንብ አይታያችሁ፣ ይቅርባችሁ። ማታ ላይ ነው የምቀርጽላችሁ። ይሄው ቃይና አጥቤ እንደዚህ አስቀምጨዋለሁ። ለጧት ይደርጋል። እንደዚህ አቀማመጡ ብዙ እንትን ባይልም ለጧት ያው ይመጣሉ ሰዎች ማለት ነው። ይኸውላችሁ እኔ ቴምፖራሪ ለጊዜው የሆነ ኪችኔ ማለት ነው። በእርግጥ ይሄ ኩሽናዬ የውና ኩሽናዬ ያ ኪችኔ ላይ ቤት የነበረው ይሄ ውሃ ይገባበታል። ነገር ውሃ አልገባም፣ ውሃ አልከተቱበትም። ገና ነገ ይገባል። ግን ስቲል እዚህ ምግብ መስራት እችላለሁ ማለት ነው። ጋዙ ተያይዟል። እዚህ ጋር ግን ኤሌክትሪኩ አልገባም። ያ የሚወስደው ወደ ላይ እንትኑን የምግቡን ሽታ የሚወስደው ፋኑ ማለት ነው። ለጊዜው እዚህ ነው ያለሁት ማለት ነው። እቃዎች እዚህ ናቸው። ያው ልጆቼ ትምህርት ቤት ሲሄዱ እዚች ጋር ቁጭ ብሉና ተመግበው ይሄዳሉ። ፍሪጅ ላይ ቤት ነው። ይሄ ደግሞ የሚገባለት ነው። ነገ ኤሌክትሪሻኖች ይመጣሉ፣ ላይቱ ምናምን ይቀይራሉ። ሙሰቤቻትና እዛ ጋር እና ከልጆች ዝብርቅርቄ ወጥቷላችኋለሁ። ግን አንዳንድ ጊዜ ሁሉም ለመልካም ነው፣ ሁሉም ለበጎ ነው እና ባዶ ነበረ። ለምንድነው እዚህ ያስቀምጠን አንዳንድ ነገር ማንጠቀምበት ብዬ ነው ኪችኑን እዚህ ያደረግነው። ምክንያቱም በጣም እንትን ነው እንጨቱ፣ በጣም ቆንጆ እንጨት ነው። ፌክ አይደለም። በጣም ኦካ የሚባለው እንጨት ነው ይሄ። በዚህ ሀገር ካናዳ ውስጥ ይነግሯቸዋል፣ ኦካ ይባላል። በጣም ቆንጆ እንጨት ነው እና አሪፍ እንጨት ነውና ለምን አልጠቀምበትም ብዬ ነው። እንግዲህ እናንተ ማስተያየት ትሰጡኛላችሁ በእርግጠኝነት። ምንድነው እዚህ ሽንት ቤታችን አለ።
ተጨማሪ ቤዝመንት መኖሩ አሁን ጎረቤት የለም፣ ቤዝመንት የለንም አለ ጎረቤት። እዚህ የኛ ጎረቤት ማለት ነው የተለያየ ነው ብታዩ፣ ቤትም ኑሮ የተለያየ ያለ የተለያየ የቤት አይነት አለና፣ በእርግጥ ካናዳ ውስጥ የተለያየ ቤት ነው ያለው። በጣም የሚገርም ቤትም አለ። ዋናው ነገር ጤና መሆናችን ነው። ዋናው ነገር ሰላም መሆን ነው እና ምንም ባይኖርም ሰላም ያለው ሰው ይበልጣል። ኪችኔ ያው ድሮ የነበረን ቤት ነጭ ነበር። ኪችኔ በደንብ አሰርተ ነው የሚያምር ነበረ፣ ግን ጥበት ነበረው። ከዚህ በፊት ብያቸዋለሁ፣ ጥበት ነበረው፣ የሆነ ይጠብ ነበር ቦታው። ግን ኪችኑ ነው እንጂ ዲዛይናቸው የሚገርም ነው ዲዛይናቸው የነበረው እና ኪችኑ ነው እንጂ ሊቪንግ ሩሙ መኝታ ቤቱ ምናምን ቆንጆ ነበር። 6 ቤድሩም አለው የድሮ ማለት ነው። ከፈለጋችሁ ቪዲዮና አሳያችኋለሁ። አለ እስካሁን ዩቲዩብ ላይ አለ፣ የሸጡት ሰዎች ያደረጉት ማለት ነው። ምርጥ ሴት ነበረች ያጋጠመችኝ። ፎቶዋን ሺውን በጣም እንደዛው ምርጥ ሰዎች ነበሩ ያጋጠመ ማለት ነው። በጣም እድለኞች ነበርን። በጣም ደስ ብሎን ነው እና እንግዲህ ኪችነር ዋተርሎ የምታውቁ ታውቃላችሁ። ቤት ከባድ ነበር ለማግኘት፣ ከባድ ነው አይደል ቤት። ከቶሮንቶ መጥተው ኪችነር ዋተርሎ ብዙዎች የሚገቡበት ነው። አንዳንድ ካልሆነ ወጣ ብለው የሚሄዱት ማለት ነው። ኪችነር ዋተርሎ፣ ኬምብሪጅ እንደዛ ወደዛ አካባቢ ያላችሁ ታውቁታላችሁ። ዩኒቨርሲቲዎች በጣም ኃይል ስላሉ ቤት ይወደዳል እና ዩኒቨርሲቲ በእርግጥ የትም ቦታ አለ፣ ግን በደንብ አማራጭ ያለበት ነው። ቶሮንቶ ዩኒቨርሲቲም ነምበር 1 ነው፣ ግን ብዙ ሰዎች ይሄዳሉ ወደዛ፣ ያው እንደ ፊልዳችሁ ይሄዳሉና ኪችነር ዋተርሎ ግን አይ ቲንክ ዋተርሎ አንድ ዩኒቨርሲቲ አለ፣ ኪችነር ደግሞ ሎሬ አለ። አለ ኬምብሪጅ ግን የለም። ዩኒቨርሲቲ ኮንስቶጋ የሚባል አለ፣ ግን ቅርንጫፍ ነው ያለው፣ የለም። ካናዳ የምታውቁ ታውቁታላችሁና ኮንስቶጋ ኮሌጅ ግን አለ እና አሪፍ ኤሪያ ነው። ግን ኢሚግራንት በጣም ይበዛል። ኢሚግራንት በጣም ይበዛል። ነጮቹ ራሱ ስልችት ያሉ ናቸውና በቃ ጀስት ጎ ወይ ምናምን ነው የሚሏችሁ እና በተለይ ህንዶች በዚህ 5 ዓመት በጣም ገብተዋልና በቃ ህንድ ማየት ሞታቸው ነው ለነጮች። ከርዕሴ ወጣሁ እንጂ በእውነት ነው የምላችሁና ያው ምናምን ነንጡት እና እንትኖቹ ደግሞ ግድ የላቸውም። ህንዶች ደግሞ ግድ የላቸውም። they don't care ሲመልሱላቸው ብታዩ። እኛ ግን እናፍራለን፣ እንደ አበሻዎች እናፍራለን። የሆነ ነገር ሲሉ ምናምን አፍረን ዘወር እንላለን። እነሱ አያፍሩም። በተለይ ጃማይካን ካያችሁ ጥቁሮቹ ምን በቃ ያዘንቡባቸዋል ይሄን መጥፎ ወርድ ማለት ነውና ከባድ ነው በጣም። ግን ይፈራሉ፣ ጥቁሮችን በጣም ይፈራሉ። ወንዶችን ሳይሆን ጥቁሮችን ይፈራሉ። ነጮች በጣም ነው የሚፈሩት። በተለይ ጥቁር አሜሪካውያን ከሆኑ ይፈራሉ እና ትንሽ ይከብዳል ኤሪያው ወደዛ በጣም ይከብዳል። ምክንያቱም እንትኖች ይበዛሉ፣ እነዚህ እንግላንዶች ይበዛሉ። ፖርቹጊስም አሉ፣ ግን ፖርቹጊሶች በጣም ጥሩ ሰዎች ናቸው ፖርቹጊሶች፣ ግን እንግላንዶች ይበዛሉ። እንግላንዶች በጣም የተረገሙ ሰዎች ናቸው። ይቅርበሉኝ እንግዲህ እንግላንዶች የምታውቁ በጣም በእውነት ነው የምላችሁ የተረገሙ ናቸው። እኔ ምን እንደሆነ ግን አላውቅም። በቃ አይዶንት ኖ እንዴት ብዬ እንደምገልጥ እና ይቅርብኝ የነበርኩበትን ነው የምነግራችሁ። እና እነዚህ ጣሊያኖች ምናምን ይበዛሉ እዛ። ያው ካናዳ በእንደዚህ አይነት አትታማም፣ የብዙ እንትን ጥርቅም ነውና ኢሚግራንት ናቸው። ይሄ ነጮች ተብለው ራሱ ከተለያየ ሀገር መጥተው ኔቲቮች ህንዶች የሚባሉ አሉ እዚህ ሀገር የሚኖሩ ድሮ ማለት እንደኛ ሀገር በቀስት እየገደሉ ምናምን የሚበሉ ናቸው። እነዛ ደስ የሚሉ ናቸው። ያው የራሳቸው አምልኮ ምናምን አላቸው። ግን
ህንዶች በጣም ጎበዞች ናቸው፣ ግን ሀገራቸውን ይወዳሉ። ግን ነጮች ያሳድዷቸዋል። ነጮች ከሌላ ሀገር መጥተው እያሳደዱ ልጆቻቸውን ሁሉ ገለው ነበረ እና መዓት ልጆች በካቶሊክ እንትን ውስጥ ትምህርት ቤት ውስጥ ተገለው ነበር እና በጣም ተጎድተዋል፣ በሌላው ህብረተሰብ ማለት ነው። እና ቤት ካናዳ ውስጥ መስት ግዙ፣ እንደምንም ብላችሁ መስት ለልጆቻችሁ ማስቀመጥ አለባችሁ። በእውነት ነው የምላችሁ። በጣም ቤት ግዙ። ትልቁ እንትን ነው ምን ብዬ እንደምነግራችሁ። በተለይ ልጆች ካላችሁ አፓርትመንት ላይ በጣም ነው የሚያስጠላው የሚያሳዝነውም እና እንደው እግዚአብሔር ያውጣችሁ እንደዚህ አይነት ችግር ውስጥ ላላችሁ። ሽታው ከአንድ ቤት ወደ አንድ ቤት ያለው ሽታ በቃ በጣም ነው የሚያስጠላው ነው የምላችሁ። ብቻ ግን እንደምንም ብላችሁ ቤት ብትገዙ ብዬ እላለሁ እና የራሳችሁ ነገር ሲሆን ደስ ይላችኋል። በቃ አሁን እኔ ኪችን ምናምን ብዬ በቃ አይላንድ በጣም ነው የምወደው። አይላንድ ይሄ ኪችኑ መሀል ላይ የሚደረገው በጣም ነው የምወደው እና ይቅርታ አልተሳካልኝም ነበረ እግዚአብሔር ይመስገን አሁን ተሳክቷል። እና እንግዲህ እያየን እመጣለሁኝ ማለት ነው። የሀገሬ ልጆች አሳያችኋለሁ፣ እመጣለሁ። እግዚአብሔር ይመስገን። ግን ቪዲዮውን ቶሎ ብዬ አላወጣውም። ያው ልጆች አሉ የሚመጡ ልጆቼን ሰርፕራይዝ አደርጋለሁ። ጓደኞች እንደዛ ሰርፕራይዝ ስለማደርግ እንትን አላሳይም። ቪዲዮውን ቀድሜ አፕሎድ አላደርግም። ዩቲዩብ ላይ ከታተሉኛል ሰው አፕሎድ አላደርግም፣ ቆይቼ አፕሎድ አደርጋለሁ። የሀገሬ ልጆች አንዳንድ ጊዜ ቆንጆ ነገር ነው የመረጥኩት እኔና ባለቤቴ። የፍሎሩ ይቀየራል ምናምን። አንዳንድ ጊዜ በቃ የምትፈልጉትን ነገር አድርጋችሁ በእውነት ነው የምላችሁ እና ደስ ይላችኋል እኮ የምትፈልጉትን አድርጋችሁ ሲጨርሱ እንዴት ደስ እንደሚል እና የመረጥኩት እዛኛው ቤት ነበረ ዲዛይን ማለት ነው። ከዛ የተሳሳትኩትን እዚህ አርሜዋለሁ ማለት ነው። እናወራለን ብዙ። አገኛችኋለሁ፣ ወዳችኋለሁ በጣም። ላይክ አድርጉ፣ ሰብስክራይብ አድርጉ። አሁንም የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን በውጭም ላላችሁት ሀገርም ቤቱም ላላችሁት የሀገሬ ልጆች እግዚአብሔር አምላክ ጥበቃው ይብዛልን ለሁላችንም። ወዳችኋለሁ በጣም። ሰላም ቆዩኝ። ቻው።